ኢራን የካሜኒ ልጅ ተተኪ አድርጋ መምረጧ ለአሜሪካ፣ ለእስራኤል እና ለቀጠናው ምን ያመጣ ይሆን? የኢራን የሃይማኖቶች መሪዎች ከስምምነት ይልቅ ግጭትን በመምረጥ ለሟቹ አያቶላ አሊ ካሜኒ ተተኪ አድርገው ልጃቸውን ሙጅተባ ካሜኒን ሰይመዋል። ይህ እርምጃ ሙጅተባ ተቀባይነት የሌለው ነው ብለው ለነበሩት ለአሜሪካ ፕሬዝዳንት ዶናልድ ትራምፕ የተሰጠ ቀጥተኛና አዋራጅ ምላሽ መሆኑን የክልሉ ባለስልጣናት ይገልጻሉ። የቀድሞ የኢራን ከፍተኛ መሪ አያቶላ አሊ ካሜኒ አሁን ሁለተኛ ሳምንቱ ላይ በሚገኘው በዚህ ጦርነት መጀመሪያ ላይ በአሜሪካና በእስራኤል ጥቃት መገደላቸው ይታወሳል። የሙጅተባ መሾም በቴህራን ያለውን የጽኑ ወግ አጥባቂዎች ቁጥጥር ይበልጥ እንደሚያጠናክረው ይታመናል። ይህ ውሳኔ ኢራን ከአሜሪካና ከእስራኤል ጋር ላይ እያደረገች ያለውን ጦርነት መልክ ከመቀየሩ ባለፈ በመካከለኛው ምስራቅና በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ይኖረዋል። የመካከለኛው ምስራቅ ኢንስቲትዩት ከፍተኛ ተንታኝ አሌክስ ስቫታንካ እንደገለጹት የሙጅተባ መሾም ያው የቀድሞውን የጨዋታ ስልት መቀጠሉን ያሳያል። አሜሪካ እንዲህ ያለ ሰፊ ወታደራዊ እርምጃ ወስዳ ብዙ መስዋዕትነት ከፍላ በመጨረሻም የ86 ዓመት አዛውንትን ብቻ ገላ በምትኩ በጽኑ ወግ አጥባቂ ልጃቸው መተካታቸው ትልቅ ውርደት ነው ብለዋል። በኢራን ውስብስብ ሃይማኖታዊ የፖለቲካ ስርዓት ውስጥ ከፍተኛው መሪ የመጨረሻው የስልጣን ባለቤት ነው። መሪው የውጭ ጉዳይ ፖሊሲን፣ የኒውክሌር መርሃ ግብርን እንዲሁም በህዝብ የተመረጡትን ፕሬዝዳንትና ፓርላማን በበላይነት የመምራትና የመቆጣጠር ሙሉ ስልጣን አለው። ተንታኞች እንደሚሉት ባለቤታቸው፣ እናታቸውና ሌሎች የቤተሰብ አባላቶቻቸውን በአሜሪካና እስራኤል ጥቃት የተገደሉባቸው የሙጅተባ ካሜኒ መሾም ግልጽ መልእክት ያስተላልፋል። የኢራን መሪዎች ስርዓቱን ለማስቀጠል ምንም አይነት ድርድር እንደማይቀበሉ፣ ይልቁንም ግጭትን፣ በቀልንና ጽናትን ብቸኛ አማራጭ አድርገው እንደሚመለከቱ ያሳያል። የውስጥ ምንጮች እንደሚገልጹት ሙጅተባ ከተቃዋሚ ህዝብና ከጦርነቱ መባባስ የሚመነጩ ከባድ ውስጣዊና ውጫዊ ጫናዎች ይገጥሟቸዋል። ሆኖም ስልጣናቸውን በፍጥነት ለማጠናከር እርምጃ ይወስዳሉ ተብሎ ይጠበቃል። ይህ እርምጃ ለእስላማዊ አብዮታዊ ጥበቃ ሰራዊት ተጨማሪ ስልጣን መስጠትን፣ የውስጥ ቁጥጥር ማጥበቅንና ተቃዋሚዎችን ለማዳከም ሰፊ ጭቆና ማድረግን ይጨምራል ተብሎ ይገመታል። ዓለም የአባታቸውን ዘመን ትናፍቃለች ሲል ከቴህራን ጋር ቅርበት ያለው አንድ ቀጠናዊ ባለስልጣን ለሮይተርስ ገልጿል። ሙጅተባ የብረት እጃቸውን ከማሳየት ውጭ አማራጭ የላቸውም። ጦርነቱ ቢቆምም እንኳን የውስጥ ጭቆናው እጅግ ይበረታል ብሏል። ይህ አቋም ባለፉት ወራት እየጨመረ የመጣውንና ከ1979ኙ እስላማዊ አብዮት ወዲህ እጅግ ደም አፋሳሽ የሆነውን የውስጥ አለመረጋጋት ተከትሎ የመጣ ነው። ይህ አለመረጋጋት እስላማዊውን ሪፐብሊክ ቀደም ብሎም አዳክሞት ቆይቷል። ኢራን በደከመ ኢኮኖሚ፣ በከፍተኛ የዋጋ ግሽበት፣ በገንዘብ ዋጋ መውረድና እየተስፋፋ ባለው ድህነት እየተፈተነች ትገኛለች። ይህ ከጥብቅ ቁጥጥር ጋር ተደምሮ የህዝብ ቁጣንና ተቃውሞችን አነሳስቷል። ይህ ጫና አሁን ባለው የጦርነት ወቅት ይበልጥ እንደሚጨምር ይጠበቃል። በሙጅተባ ካሜኒ አመራር ስር አስቸጋሪ ቀናት እንደሚጠብቁ ይገመታል። የውስጥ ቁጥጥር ይበልጥ ጥብቅ እንደሚሆን፣ በሀገር ውስጥ ያለው ጫና እንደሚጨምር፣ የውጭ ፖሊሲዎች ደግሞ ይበልጥ ጠባጫሪና ጠላትነት የተሞላበት እንደሚሆን ከሁኔታው ጋር ቅርበት ያለው ሌላ የኢራን የውስጥ ምንጭ ገልጿል። የመካከለኛው ምስራቅ ኢንስቲትዩት ከፍተኛ ተመራማሪ ፖል ሳሌም ሙጅተባ ከአሜሪካ ጋር ድርድር ለማድረግ ወይም ዲፕሎማሲያዊ ለውጥ ለማምጣት የሚችል ስብዕና እንዳልሆኑ ገልጸዋል። በአሁኑ ወቅት ድርድር ሊያደርግ የሚችል ማንም አካል አይመጣም ያሉት ሳሌም ይህ በከባድ ወቅት የተወሰነ የከረረ ውሳኔ ነው ብለዋል። አሜሪካን ታላቁ ሰይጣን ብለው በሚጠሩት የኢራን ሃይማኖት መሪዎች ዘንድ የካሜኒ ግድያ እሳቸውን ወደ ሰማዕትነት ከፍ አድርጓቸዋል። መሪዎቹ የተገደሉት አያቶላ እንደ ጀግና የሚገልጿቸው ሲሆን የመስዋዕትነትና የጽናት ምልክት ከሆነው ከሺያው ኢማም ሁሴን ጋር ያነጻጽሯቸዋል። የቀድሞ የአሜሪካ ዲፕሎማትና የኢራን ጉዳይ ባለሙያ አላር አይር ሙጅተባን ከአባታቸው ይልቅ እጅግ የከረረ አቋም ያላቸው ናቸው ብለዋል። እሳቸው የአብዮታዊ ዘበኛ ተመራጭ እጩ መሆናቸውን ጠቅሰው ከፍተኛ የበቀል እርምጃ የመውሰድ እድል ይኖራቸዋል ሲሉ አክለዋል።
ይህ ስሌት የራሱ የሆነ አደጋዎችን ይዞ መጥቷል። እስራኤል ለማንኛውም የካሚኒ ተተኪ እንደማትመለስ ያስጠነቀቀች ሲሆን ፕሬዚዳንት ትራምፕ በበኩላቸው ጦርነቱ ሊያበቃ የሚችለው የኢራን ወታደራዊ መሪዎችና ገዢዎች የፖለቲካ ቡድን ሙሉ በሙሉ ሲወድሙ ብቻ መሆኑን ገልጿል። እድሜያቸው 56 ዓመት የሆኑት ሙጅተባ ካሚኒ ጠንካራ መካከለኛ የሃይማኖታዊ መሪ ሲሆኑ ከምዕራባውያን ጋር ግንኙነት የሚፈልጉ የለውጥ አምጪ ቡድኖችን ለረዥም ጊዜ ሲቃወሙ ቆይተዋል። ከፍተኛ የሃይማኖት መሪዎችና የኢራን የደህንነት ኢኮኖሚ ከሚቆጣጠረው ከእስላማዊ አብዮታዊ ጥበቃ ሰራዊት ጋር ያላቸው የቅርብ ግንኙነት በመንግስቱ የፖለቲካና የኃይል መዋቅር ላይ ከፍተኛ ተጽዕኖ እንዲኖራቸው አድርጓቸዋል። ሙጅተባ በአባታቸው ዘመን በደህንነት ስርዓቱ ውስጥ ቁልፍ ሰው በመሆን ተጽዕኖአቸውን አሳርፈዋል። በተለይም የአባታቸውን በር በመቆጣጠር ረገድ የነበራቸው ሚና በተግባር ትንሹ የበላይ መሪ ያስባላቸው እንደነበር ተንታኞች ይገልጻሉ። በተጨማሪም በአባታቸው ቁጥጥር ስር የነበረውን ግዙፍ የንግድ ኢምፓየር ለዓመታት ሲያስተዳድሩ ቆይተዋል። ይህ ሹመት ይፋ የሆነው የአሜሪካና የእስራኤል ጥቃቶች በኢራን ውስጥ እየተጠናከሩ በሄዱበት ወቅት ነው። የነዳጅ ማከማቻዎችና ሌሎች ስልታዊ ኢላማዎች የተመቱ ሲሆን የኢራን ሚሳይሎችና ድሮኖች ደግሞ የባህረ ሰላጤው ሀገራትን በማጥቃት ጦርነቱን አስፍተዋል። ሙጅተባ የሺአ ቴዎሎጂ ማዕከል በሆነው በቆም ሴሚናር በጠንካራ የሃይማኖት መሪዎች ተምረዋል። የሃይማኖት መሪነት ማዕረጋቸውም ሆጃቱል እስላም ነው። አሜሪካ እንደ አውሮፓውያን አቆጣጠር በ2019 ሙጅተባን ያገደቻቸው ሲሆን ይህም ምንም አይነት መደበኛ የመንግስት የስልጣን ቦታ ሳይኖራቸው የበላይ መሪውን ወክለው ይንቀሳቀሱ ነበር በሚል ነው። ከቀጠናው መንግስታት ጋር ቅርበት ያለው ምንጭ የሙጅተባ መሾም ለትራምፕና ለዋሽንግተን ኢራን አታፈገፍግም፣ እስከ መጨረሻው ትዋጋለች የሚል መልእክት ነው ብሏል። የመካከለኛው ምስራቅ ኢንስቲትዩት ባልደረባ ፖል ሳሌም በአሁኑ ወቅት ድርድር ሊያደርግ የሚችል ማንም አካል አይመጣም፣ ይህ በከባድ ወቅት የተወሰነ የከረረ ውሳኔ ነው ብለዋል።